የተወደደች እመቤታችን የቅድስት ድንግል ማርያም ምስጋና ይህ ነው አለ። ንጽሕት ወብርሂት አለ። ንጽሕት ጽድልት ብሪት ሆና አይቷታልና ንጽሕት ወብሪት አለ። አሁን እሷ የምትለወጥ ሆና አይደለም፣ እሱ እየቀደመ እያደረ እየበቃ ማየቱን መናገር ነው ይላል። ወቅድስት በኩሉ ንጽሕት ወብሪት ንጽሕት ወብሪት ንጽሕት ወብሪት አለ። ንጽሕት ነሽ ብሪት ነሽ። ወቅድስት በኩሉ ወቅድስት በኩሉ በውስጥ በአፍአ ንዕድ ነሽ ክብርት ነሽ። እንታቀፈቶ ለእግዚእ በእራሃ እንታቀፍኪዮ ሲል ነው። ጌታን በመሃል እጅሽ እቅፍ ድግፍ አድርገሽ ያሽ ይላል። እንደ ሕፃናት አናት ይወርዳቸዋል ብለው እቅፍ ድግፍ አድርገው እንዲይዟቸው ይላል። ወኩሉ ፍጥረት ይትፌስሑ ምስሊሃ ወኩሉ ፍጥረት ይትፌስሑ ምስሊሃ ይትፌስሑ ምስሌኪ ሲል ነው። ፍጥረት ሁሉ ከአንቺ ጋራ እንዳንቺ ደስ ይላቸዋል አለ። ደስታ ያለው ፍስሐ ያለው ነው። ፍስሐ ያለውን ደስታ ያለው ተፈሲ ያለ ነውና ይላል። እንዘ ይጸርሁ ወይብሉ እንዲህ እያሉ ሰአሊ ለነ ቅድስት ሆይ ለምኝልን እያሉ ተፈስሒ ኦ ምልዕተ ጸጋ ተፈስሒ ኦ ምልዕተ ጸጋ እንዘ ይጸርሁ ወይብሉ ተፈስሒ ኦ ምልዕተ ጸጋ ይላል። ምልዕተ ጸጋ ምልዕተ ክብር ሆይ ተፈሲ ደስ ይበልሽ እያሉ ተፈሲ ኦ ምልዕተ ጸጋ ተፈሲ እስመ ረከብኪ ሞገሰ ተፈሲ እግዚአብሔር ምስሌኪ እያሉ እግዚአብሔር ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ከአንቺ ጋር አንድ አካል አንድ ባህሪ ቢሆን ባለሟልነትን አግኝተሻልና ተፈሲ ደስ ይበልሽ እያሉ ያመሰግኑሻል ይላል። ናስተበጽ እበየኪ ኦ ግርምት ድንግል እመቤታችን ክብርሽን ገናነትሽን እጹብ እያል እናደንቃለን እናመሰግናለን አለ። ግርምትነቷ የመወደድ የመፈራት የባለሟልነት ግርማ ያለ ሲል ነው ይላል። መፈራት በአጋንንት በመናፍቃን ዘንድ፣ መወደድ በመላእክት በምእመናን ዘንድ፣ ባለሟልነት በሥላሴ ዘንድ። ወንፌኑ ለኪ ፍስሐ ምስለ ገብርኤል መልአክ ከመላኩ ከገብርኤል ጋር እንደ መላኩ እንደ ገብርኤል እናመሰግንሻለን አለ። ወንፌኑ ፍስሐ ምስጋናውን ፍስሐ አለ። ተፈሲ እያለ ነውና እስመ እንፍሬ ከርስኪ ኮነ መድኃኒተ ዘመድነ ከማኅፀንሽ ፍሬ የባህሪያችን ድህነት ተገኝቷልና። አንድም እስመ ፍሬ ከርስኪ ኮነ መድኃኒተ ዘመድነ ይላል። የማኅፀንሽ ፍሬ የባህሪያችን ድህነት ነውና። አንድም እስመ እንፍሬ ከርስኪ ኮነ መድኃኒተ ዘመድነ ከማኅፀንሽ ፍሬ ከተገኘ ከማኅፀንሽ ፍሬ ከጌታ ከተገኘ ማየገቦ ደመገቦ ስጋው ደሙ የባህሪያችን ድህነት ነውና ይላል። ወአቅረበነ ሀበ እግዚአብሔር አቡሁ ወደ ባህሪ አባቱ ወደ እግዚአብሔር ወደ ባህሪ አባቱ ወደ አብ አቀረበን ይላል። ሰአሊ ለነ ቅድስት ወደ ባህሪ አባቱ ወደ አብ ካቀረበን ልጅሽ ጽድት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦውን ጥበቡን በአይምሯችን ሳይብን አሳድርብን። ከመከብካብ ዘአልቦ ጥልቀት ይላል። ከመከብካብ ዘአልቦ ጥልቀት እንደ ንጹህ ሰርግ ቤት አደፍ ጉድፍ እንደሌለባት እንደ ንጹህ ሰርግ ቤት በንጽህና በቅድስና አጊጠሽ ቢያገኝሽ ይላል። የሰርግ ቤትን ያጥዋታል፣ ይወለውሏታል፣ ይጠርጓታል፣ ይለቀልቋታል፣ ሐረግ ወርድ ይስሉባታል፣ አበባ ይነሰንሱባታል፣ ይጎዘጉዟታል፣ ያነጥፏታል ይላል። እንደዚህም ሁሉ እመቤታችን እንዲያጥዋት፣ እንዲለቀልቋት፣ እንዲጠርጓት እመቤታችን ከሔዋን ጀምሮ እስከ ሐና ድረስ መርገም እንዳይወድቅባት መንፈስ ቅዱስ ጠብቋታልና እንዲህ ያለ ይላል። እንዲጎዘጉዟት ሐረግ ወርድ እንዲስሉባት በንጽሐ ስጋ ላይ ንጽሐ ነፍስ በድንጋሌ ስጋ ላይ ድንጋሌ ሕሊና ጨርመራ ደርባ ይዛ ተገኝታለችና ይላል። ሽቶ እንዲያርከፈክፉባት መንፈስ ቅዱስ አቀባ እምከርሰ እማ ይላታልና በየጊዜው የጸጋ ክብር ይጨመርላታልና እንዲህ ያለ ይላል።
መንፈስ ቅዱስ ሀደረ ላዕሌኪ መንፈስ ቅዱስ አድሮብሻልና ወኃይለ ልዑል ጸለለኪ ኃይለ ልዑል ወልድ ስጋሽን ለብሷልና። አንድም መንፈስ ቅዱስ አደረ መንፈስ ቅዱስ ቢያድርብሽ ወኃይለ ልዑል ጸለለኪ ኃይለ ልዑልም ከሶስቱ ግብራት ከልክሎሻልና ይላል። ውእቱኒ ንጹሕ እምነ ሰለስቱ ግብራት ዘውቶሙ ዘር ወሩካቤ ወሰስሎተ ድንግልና ለእስሮአን በእጓለ እመሕያው ወእሙራን ቦሙ እንዲል ይላል። ኦ ማርያም አማን ወለድኪ ቃለ ወልደ አብ ዘይነብር ለዓለም ለዘላለሙ ጸንቶ የሚኖር የአብ አካላዊ ቃልን ወለድሽልን። መጻ ወአድኀነነ እምኃጢአት መጻ ወአድኀነነ እምኃጢአት መጥቶ ከኃጢአታችን አዳነን። አንድም ሰው ሆኖ በኃጢአታችን ምክንያት ከመጣብን ፍዳ መርገም አዳነን። ሰአሊ ለነ ቅድስት በኃጢአታችን ምክንያት ከመጣብን ፍዳ መርገም ካዳነን ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ልቦውን በአይምሯችን ሳይብን አሳድርብን። አንቲ ውእቱ ዘመድ ዘእምስረ ዳዊት ወለድኪ ለነ በስጋ መድኃኒነ አንቲ ውእቱ ዘመድ ዘእምስረ ዳዊት ዘእምስረ ዳዊት ከዳዊት ባህሪ የተገኘሽ ከዳዊት ስር የተገኘሽ ባህሪ አንቺ ነሽ። አንድም ከዳዊት ባህሪ የተገኘሽ አንቺ ነሽ ይላል። ስር ወደ ላይም ወደ ታችም ያድጋል። ወደ ላይ ቢያዩ ዳዊት፣ ወደ ታች ቢያዩ ኢያቄም፣ ወደ ላይ ቢያዩ እሴይ፣ ወደ ታች ቢያዩ ኢያቄም፣ መገናኛው ጉንዱ ዳዊት ነው ይላል። ዳዊት ነው ይላል። ስር ቅርንጫፍ አይጾቅ ከስር ይገኛል ይላል። ስር የአባት ምሳሌ፣ ቅርንጫፍ የልጅ ምሳሌ ይላል። አንድም አንቲ ውእቱ ዘመድ ዘእምስረ ዳዊት አንቲ ውእቱ ዘመድ ዘእምስረ ዳዊት ይላል። ከዳዊት ስር የተገኘሽ ባህሪ አንቺ ነሽ ይላል። ስር በልጆች ቅርንጫፍ በአባቶች ይመሰላል ይላል። ቅርንጫፍ ሲቆረጥ ስር እንዲቀር አባቶች ሲሞቱ ልጆች ይተካሉና ይላል። ወለድኪ ለነ በስጋ መድኃኒነ ኢየሱስ ክርስቶስ ወለድኪ ለነ በስጋ መድኃኒነ ኢየሱስ ክርስቶስ መድኃኒታችን ኢየሱስ ክርስቶስን በስጋ ወለድሽልን። በስጋ አለ በመለኮቱ አትወልደውምና አኮ ወልደ ማርያም በመለኮቱ ዘንወለዳይሙ በከመ ሥርዓተ ትስብእቱ እንዲል ይላል። ዋህድ ቃል ዘእም አብ ዘእም ቅድመ ዓለም ህልው ቅድመ ዓለም ህልው የነበረ ተቀዳሚ ተከታይ የሌለው አካላዊ ቃል ሀበ አርእሶ ራሱን በስጋ ቢሰውር ወነሳ እምኔኪ አርአያ ገብር ካንቺ አርአያ ገብር የሚባልን ገንዘብ አደረገ። አንድም ቅድመ ዓለም የነበረ ተቀዳሚ ተከታይ የሌለው የአብ አካላዊ ቃል ሀበ አርእሶ ራሱን በስጋ ቢሰውር ወነሳ እምኔኪ አርአያ ገብር ሀየሰ ከብረ ተላዕለ ነግሰ መባልን ገንዘብ አደረገ። ሰአሊ ለነ ቅድስት ከብረ ተላዕለ ሀየሰ ወረሰ ነግሰ ከሚባል ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ልቦውን በአይምሯችን ሳይብን አሳድርብን። ኮንኪ ዳግሚተ ሰማይ ዲበ ምድር ከሰማይ ከምድር በላይ ያለች ከምድር በላይ ያለች ሁለተኛ ሰማይ ተባልሽ። አድማስና ጠፈርና አድማስ እንደ መሶብና እንደ መሶብ ክዳን እንደ ወጭትና እንደ ወስከምቢያ ናቸው። ዋስተጣበቀው ወዲበ እብነ ኮብ እንዲል ይላል። እመቤታችንም እናትነትን ከድንግልና አስተባብራ ይዛ ተገኝታለችና የምድር ሁለተኛ ሰማይ አንቺ ነሽ አለ ይላል። ኦ ወላዲተ አምላክ ዘእንበለ ርኩስ አደፍ ጉዱፍ ሳይኖርብሽ አምላክን የወለድሽ ሰረቀ ለነ እምኔኪ ፀሐየ ጽድቅ ጌታ ካንቺ ተወለደ። ወወለድኪዮ በከመ ትንቢተ ነቢያት ይወርዳል ይወለዳል ብለው እንደተናገሩ እንበለ ዘር እንበለ ሩካቤ ወለድሽልን። ዘእንበለ ዘር ወኢ ሙስና ዘር ምክንያት ሳይሆነው ወለድሽልን። ሰአሊ ለነ ቅድስት ዘር ምክንያት ሳይሆነው ከወለድሽው ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ልቦውን ጥበቡን በአይምሯችን ሳይብን አሳድርብን። አንቲ ውእቱ ደብተራ እንተ ተሰመይኪ ቅድስተ ቅዱሳን አንቲ ውእቱ ደብተራ እንተ ተሰመይኪ ቅድስተ ቅዱሳን እንተ ተሰመይኪ ቅድስተ ቅዱሳን አለ። ኪሩቤል የተሳሉብሽ ሙሴ አሮን ያገለገሉብሽ ያመሰገኑብሽ ነቢያት ካህናት
ነቢያት ካህናት የሚያመሰግኑብሽ ከተለዩ የተለየሽ ከተከበሩ የተከበርሽ ደብተራ ብርሃን አንቺ ነሽ። ወውስቴታ ታቦት በወርቅ ልቡጥ እምኩለሄ በውስጥ በአፍአ በወርቅ የተለበጡ 10ቱ ቃላት የተጻፉባቸው ጽላት ያሉባት ታቦት ያለብሽ ደብተራ ብርሃን አንቺ ነሽ ይላል። ወውስቴታ ጽላተ ኪዳን መሶበ ወርቅ እንተመና ህቡ የተሰወረ መና ያለበት መሶበ ወርቅ ያለብሽ ደብተራ ብርሃን አንቺ ነሽ። ዘውእቱ ወለ እግዚአብሔር መጻ ወሃደረ ሀበ ማርያም ድንግል መሶብ የእመቤታችን ወርቅ የንጽህናዋ የቅድስናዋ መና የጌታ ምሳሌ ዘውቱ ለእግዚአብሔር መጻ ወሃደረ ሀበ ማርያም ድንግል ይሁም ሰው ሆኖ በማህፀኗ ወልደ እግዚአብሔር ይሁም ሰው ወልደ እግዚአብሔር ሰው ሆኖ በማህፀኗ አድሮ ይሁም ሰው ሆኖ በማህፀኗ ያደረው ወልደ እግዚአብሔር ነው ይላል። ደብተራ የእመቤታችን ቅድስት የነፍሷ ቅዱሳን የአራቱ ባህርያት ጽላት የማህፀኗ ታቦት የማህፀኗ ጽላት የልቡናዋ 10ቱ ቃላት ታቦት የመንፈስ ቅዱስ ጽላት የልቡናዋ ቃሉ በግብረ መንፈስ ቅዱስ የተገለጸላት ምሳሌ ነው ይላል። አንድም ቅዱሳን የነፍሷና የስጋዋ ቅድስት የማህፀኗ ታቦት የማህፀኗ ቅዱሳት አንድም ቅዱሳን የነፍሷና የስጋዋ ቅድስት የልቡናዋ ጽላት የማህፀኗ ታቦት የማህፀኗ ጽላት የትስብእት ቃሉ የመለኮት ምሳሌ ይላል። ዘእንበለ ርኩስ ተሰባ እምኔሃ ቃለ አብ ተሰባ እምኔሃ ቃለ አብ ዘእንበለ ርኩስ መለወጥ ሳይኖርበት አደፍ ጉድፍ ሳይኖርብሽ ተሰባ እምኔሃ ቃለ አብ አካላዊ ቃል ከአንቺ ከስጋሽ ስጋ ከነፍስሽ ነፍስ ነስቶ ሰው ሆነ። ወወለደቶ ውስተ ዓለም ለንጉሠ ስብሐት ወለደቶ ውስተ ዓለም ለንጉሠ ስብሐት የባህሪ ጌታ እርሱን በዚህ ዓለም ወለደችው። መጻ ወአዳነነ መጥቶ ሰው ሆኖ አዳነን። ትትፌሳ ገነት መበግ ነባቢ ትትፌሳ ገነት መበግ ነባቢ የነባቢ በግ እናቱ እመቤታችን ትትፌሳ ደስ ይላታል አለ። ኢነባቢያን አባግ አሉና ከዚያ ሲለይ መበግ ነባቢ አለ። አንድም 7ቱን አጽርሐ መስቀል የተናገረ ሲል ነው። ኤሎሄ ኤሎሄ ላማ ሰበቅታኒ ዮም ትሄሉ ምስሌ ውስተ ገነት አባ ስረይሎሙ እስመ በዘያምሩ ይገብሩ ነያ ምከ ወነዋ ወልድኪ ጸማይኩ አባ መሐጽ ነፍሴ ውስተ ዴከ ወይቤ ተፈጸመ ሁሉ ብሎ የተናገረ ሲል መበግ ነባቢ አለ ይላል። ወለ አብ ዘይነብር ለዓለም ለዘላለሙ ጸንቶ የሚኖር የአብ የባህሪ ልጅ መጻ ወአድኀነነ እምኃጢአት መጥቶ ከኃጢአታችን አዳነን። አንድም ሰው ሆኖ በኃጢአታችን ምክንያት ከመጣብን ፍዳ መርገም አዳነን። ሰአሊ ለነ ቅድስት በኃጢአታችን ምክንያት ከመጣብን ፍዳ መርገም ካዳነን ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ልቡን በአይምሮአችን ሳይብን አሳድርብን። ተሰመይኪ እመ ለክርስቶስ ንጉሥ ተሰበይኪ እመ ለክርስቶስ ንጉሥ ይላል። እመ ካለ ዘ እሞ ካለ ለ ባለ በቀና ነበረ ልማደ መጽሐፍ ነው። የንጉሥ ክርስቶስ እናቱን ተባልሽ። እምድኅረ ወለድኪ ኪያሁ ነበርኪ በድንግልና እምድኅረ ወለድኪ ኪያሁ ነበርኪ በድንግልና አለ። እሱን ከወለድሽ በኋላ ማኅተመ ድንግልናሽ ሳይለወጥ ኖርሽ። በመንክር ምስጢር ወለድኪዮ ለአማኑኤል ድንቅ በሚያሰኝ ተዋህዶ አማኑኤልን ወለድሽው። አማኑኤል ማለት እግዚአብሔር ምስሌነ ማለት ነው። እግዚአብሔር ምስሌነ ማለት ከስጋችን ስጋ ከነፍሳችን ነፍስ ነስቶ ከኛ ጋራ አንድ አካል አንድ ባህሪ ሆነ ማለት ነው ይላል። ወዝ ምስጢር አብይ ጥቀ ወይደሉ ፈሊጦቶ እንዲል ይላል። ወበእንተዝ አቀበኪ እንበለ ሙስና ስለዚህ ነገር ባለመለወጥ አጸናሽ።
ሰአሊ ለነ ቅድስት እንዲህ ካለ ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦውን በአይምሯችን ሳይብን አሳድርብን። አንቲ ውእቱ ሰዋስው ዘረ ያዕቆብ እግዚአብሔር ላይሌሁ አንቲ ውእቱ ሰዋስው ዘረ ያዕቆብ መጽሐፍ ካልተጨረሰ መጨረስ ልማዱ ነውና ይላል። አንድም ሱባኤውን የጀመረው ማክሰኞ ነው። ሱባኤው የሚያበቃ ምስጢሩ ሱባኤውን ራእዩን ያየው ማክሰኞ ነው። ራእዩ የተፈጸመ ቅዳሜ ነውና ራእዩን ያየው ቅዳሜ ነው፣ የተፈጸመው ማክሰኞ ነውና ከዚህም ከዛም አነሳ ይላል። እስመ ጾርኪ በከርስኪ እስመ ጾርኪ በከርስኪ እስኪ መልሰው አንቲ ሰዋስው ዘረ ያዕቆብ ምድር ዘይበጽ እስከ ሰማይ ላይሌሁስ መጾርኪ በከርስኪ ቶም ዘኢይትአወቅም ኩለሄ ኮንኪ ለነ ሰአሊተ ሀበ እግዚእነ ኢየሱስ ክርስቶስ ኮንኪ ለነ ሰአሊተ ሀበ እግዚእነ መድኃኒነ ኢየሱስ ክርስቶስ አለ። ወደ ኮንኪ ለነ ሰአሊተ ሀበ እግዚእነ ወደ አምላካችን ወደ ጌታችን ወደ ኢየሱስ ክርስቶስ አማላጅ ሆንሽን አለ። ሰዋስው ያለውን ተረጎመው ይላል። ዘተሰባ እምኔኪ በእንተ መድኃኒትነ እኛን ስለማዳን ሰው የሆነ ሰአሊ ለነ ቅድስት እኛን ስለማዳን ሰው ከሆነ ልጅሽ ጽንት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦውን በአይምሯችን ሳይብን አሳድርብን። ናሁ እግዚ ወፃ እምኔኪ ናሁ እግዚ ወፃ እምኔኪ ኦ ቡርክት ጽር ንጽሕት ኦ ቡርክት ጽር ንጽሕት አደፍ ጉድፍ የለብሽ አዳራሽ ንጽሕት አዳራሽ እመቤታችን የተለቀለቀች የተጠረገች ንጽሕት አዳራሽ እመቤታችን ናሁ እግዚ ወፃ እምኔኪ እንሆ ጌታ ካንቺ ተወለደ ይላል። ጽር ንጽሕት ዘሚክያስ እንዲላት ይላል። ያድህን ኩሎ ዓለመ ዘፈጠረ በእበየ ኃይሉ ያድህን በእበየ ኃይሉ ዘፈጠረ በእበየ ኃይሉ ይላል። በቸርነቱ ብዛት የፈጠረውን በቸርነቱ ብዛት ያድን ዘንድ ይላል። እስመ ቅኔትከ ወምልክናከ ይሬስየከ ትስሐል ላዕለ ኩሉ ፍጥረት እንዲል ይላል። ንሰብሖ ወንወድሶ ፈጽመን እናመስግነው። እስመ ውእቱ ኄር ወመፍቀሬ ሰብ እሱ ቸር ሰው ወዳጅ ነውና። ሰአሊ ለነ ቅድስት ቸር ሰው ወዳጅ ከሆነ ልጅሽ ጽኔት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ለቦውን በአይምሯችን ሳይብን አሳድርብን። ተፈስሒ ኦ ምልዕተ ጸጋ ድንግል ዘእንበለ ርኩስ ልህቅት ተፈስሒ ኦ ምልዕተ ጸጋ ድንግል ዘእንበለ ርኩስ ይላል። አደፍ ጉድፍ የሌለብሽ እመቤታችን ምልዕተ ጸጋ ምልዕተ ክብር ሆይ ተፈስሒ ደስ ይበልሽ። ንጽሕት ክብረ ኩሉ ዓለም ልክት ንጽሕት ክብረ ኩሉ ዓለም ልክት ንጽሕት ክብረ ኩሉ ዓለም አለ። የዓለም ሁሉ ክብር የሚሆን መርጠብ ብርጭቆ እመቤታችን ምልዕተ ጸጋ ምልዕተ ክብር ሆይ ተፈስሒ ደስ ይበልሽ አለ። ልክት ንጽሕት መርጠብ ብርጭቆ ኩዝ ካቦ ነው ይላል። እነዚህን ትቢያ እንዳይተንባቸው ጢስ እንዳይተንባቸው ትቢያ እንዳይበንባቸው ቤት ሰፍተው ሰቅለው ያኖሯቸዋል። ባወረዷቸውም ጊዜ በክቡራኑ እጅ ይውላሉ። ለሚጠጣባቸው ለሚያጠጣባቸውም ክብር ናቸው ይላል። ክብር ናቸው። እንደዚሁም ሁሉ ቤት ሰፍተው ሰቅለው እንዲያኖሯቸው እመቤታችንን ከሔዋን ጀምሮ መንፈስ ቅዱስ አቀባ እንከርሰ እማ ይላታልና ይላል። በወረዱ ጊዜ በክቡራኑ እጅ ለመዋላቸው ሥላሴ በእኛ ለማደራቸው ለሚያጠጣባቸው ክብር መሆናቸው ሥላሴ በእኛ ለማደራቸው ለሚጠጣባቸው ክብር መሆናቸው እኛ ከሥላሴ ለመዋዳችን ምክንያቱ እርሷ ናትና ይላል። አንድም ልሁክተ አርጤክስስ አንቺ ነሽ። በ3,000 ወቄት የገዛት የእንቁ ጽዋ ነበረችው። በዛች ካልጠጣ ንጉሠ ነገሥት አይባልም ነበር ይላል። በዛች ካልጠጣ ንጉሠ ነገሥት አይባልም ነበር። አንድም እንደ ነገ የሚሾማቸውን በዚህ ዳረጎት ይሰጣቸዋል ይላል። በዚች እንቁ ዳረጎት ይሰጣቸዋል ይላል። እንደዚሁም ሁሉ እመቤታችን ያቺ ዋጋዋ ብዙ እንደሆነ እመቤታችን ክብሯ ልዕልናዋ ጸጋዋ ብዙ ነውና አንድም እንደ ነገ የሚሾማቸውን እንደ ተወራጅ ባለስልጣናቱን በዛች የእንቁ ጽዋ ያደረጉታቸዋል ይላል። እንደዚሁም ጌታ የሚመራውን የእመቤታችን ፍቅር ያሳድርበታልና እንዲህ ይላል።
አንድም ልኡክተ ኤልሳ አንቺ ነሽ። ኤልሳ መምህሩን ኤልያስን ሸኝቶ ዮርዳኖስን ተሻግሮ ኢያሪኮ ሲደርስ ኢያሪኮ ያሉ ሕፃናት እርግ በራህ መላጣ ውጣ አሉት። በዚህን ጊዜ 42 ድባት አስነስቶ 42 ሕፃናትን አስፈጅቷል ይላል። እንዲህ አድርጎ ወደ ከተማው ገብቶ ሰናይ ንብረታ ለዛቲ ሀገር አላቸው። ሀገሪቱስ መልካም ነበረች። ወማየ ብሔር አሰ እኩይ ውእቱ፣ ውሃው ግን ወላድ ብትጠጣው ያመክናታል፣ መካን ብትጠጣው እንጀቷን በጥብጦ ይገላታል አሉት። አዲስ ሸክላ ጨው ጨምራችሁ አምጡልኝ አላቸው። አዲስ ሸክላ ጨው ጨምረው አመጡለት። ነቁን አሳዩኝ አላቸው። አሳዩት። ከዛ ላይ አድርጎ ከመዚ ይቤ አምላከ እስራኤል ፈወስክዎ ለዝንቱ ማይ አልቦ እምዝ ዘይመክን ወይ መውት ብሎ አጣፍጦላቸዋል፣ ለውጦላቸዋል ይላል። ሸክላ የእመቤታችን፣ ጨው የጌታችን፣ ፍዳ የመርገም የኃጢአት የመርገም ምሳሌ ነው። ምረት የፍዳ የመርገም ምሳሌ ነው። ምረት የፍዳ የመርገም ምሳሌ ነው። ምረቱ ከውሃው እንጂ ከመሬቱ እንዳልተገኘ ፍዳ መርገም ከዲያብሎስ እንጂ ከአዳም ላለመገኘቱ ምሳሌ ይላል። ብርሃን ዘይትጠፍ የማጠፋ ፋና አለ ሙሴ አሮን በቀዳማይ ሰዓተ ሌሊት አብርተዋት በቀዳማይ ሰዓተ ሌሊት የሚያጠፋት ፋና ነበረችና ከዚያ ሲለይ ብርሃን ዘይትጠፍ አለ ይላል። መቅደስ ዘይትነሰት የማትፈርስ መቅደስ አለ እስከ ክርስቶስ ትታነጽ መቅደስ ወምዝ ትትመዘበር ካለው ሲለይ በትረ ሃይማኖት ዘይትጸንን አለ። በትር ካልኩ ብሎ ዘይትጸንን አለ እንጂ የማትለወጥ የቅዱሳን ሃይማኖታቸው አንቺ ነሽ ይላል። አንድም በትረ ኤልሳ አንቺ ነሽ ይላል። ኤልሳ ሲወጣ ሲወርድ የሚያርፍባቸው ሲያልፍ ሲያገድም የሚያርፍባቸው ደጋግ ባልና ሚስቶች ነበሩ። ከዕለታት አንድ ቀን ይህ ደግ ሰው እኛ ከምንኖርበት ቤት ሊያድር አይገባም ብለው ለብቻው ሜታ ሜቴ ይሏታል እንደ ሰቀላ እንደ ጎጆ አዳራሽ ሰሩለት። የሚበላበትም የወርቅ ጽዋ፣ የሚጠጣበት የወርቅ ጽዋ፣ የሚበላበት የወርቅ ሳህን አዘጋጅተው አስቀመጡለት። ውለታቸው እንዳይቀርበት ከዕለታት አንድ ቀን ደቀ መዝሙሩን ልኮ የምትፈልጉትን ንገሩኝ ከእግዚአብሔር ለምኜ ላሰጣችሁ አላቸው። ደቀ መዝሙሩ ሄዶ ቢነግራቸው እኛስ የምንፈልገው ነገር የለም አለችው ሴትዮዋ ይላል። ከዛ ደቀ መዝሙሩ ግን ልጅ እኮ የላቸውም አሉ። ጸልዮ ልጅ አሰጥቷቸዋል ይላል። ይሄ ልጅ ከአባቱ ጋራ ተከትሎ ሂዶ ሳለ ራሴን አለ። ሎሌውን አስይዞ ወስደህ ለእናቱ ስጠው አለው። ወስዶ ለእናቱ ሰጠው። እናቱ ታቅፋው እያለች እጇ ላይ ሞተባት ይላል። በዚህን ጊዜ አጥባ ገንዛ ነብይ እግዚአብሔር የሚተኛበት ሰገነት ላይ አስተኝታ በቅሎዋን አስጭና ሎሌዋን ይዛ ወደ ኤልሳ ትሄዳለች። ሄዳ የሰጠኸኝ ሸማ ከደጅ ተቀማ እንዲሉ ከእግዚአብሔር ጸልዬ አማልደ ያሰጠኸኝ ልጄ ሞተብኝ አለችው። ያችን በትር ለግያዝ አስይዞ ሂድ በዚች በትር አስነሳው አለው። እሷ ግን አንተ ካልሄድክ አይሆንም ብለዋለች ይላል። ግያዝም ይችን በትር ይዞ በዚች በትር ሞት ማስነሳት ከቻልኩ በዛው እየጠነቋቋልኩ እኖራለሁ እንጂ አልመለስም ብሎ በጽነት ሄደዋል። እና ከዚያ ሲለይ ይላል ኤልሳ ሄዶ አፉን ካፉ እጁን ከእጁ አድርጎ እየወደቀ እየተነሳ 6 ጊዜ እየወደቀ እየተነሳ ቢጸልይ በሰባተኛው ሙቀት ልምላሜ ተሰምቶታል። አሁን ኤልሳን የሚያክል ነብይ በአንድ ጊዜው ማስነሳት አቅቶት አይደለም፣ ተላጽቆታ ሲል እስኪያደርግለት ድረስ ነው። አንድም በፍጹም ትጋት ተአምራት እንዲደረግ ለማጠየቅ ነው ይላል። አንድም 4ቱ ባህሪያተ ሥጋ 3ቱ ባህሪያተ ነፍስ እንደተስማሙለት ለማጠየቅ በሰባተኛው ተነስተዋል ይላል። እመቤታችን ግን ለምናው ሳይፈጸምላት የሚቀር የለምና በትር ዘይትጸንን አለ ይላል። ምስማኮሙ ለቅዱሳን አለ። የቅዱሳን ምስማኮሙ ለቅዱሳን የቅዱሳን መጠጊያቸው የቅዱሳን ማደሪያቸው። ሰአሊ ለነ ሀበ ወልድኪ ኄር መድኃኒነ ሰአሊ ለነ ሀበ ወልድኪ ኄር ወደ ልጅሽ ወደ ወዳጅሽ ቸር ወደ ልጅሽ ወደ ወዳጅሽ ለምኝልን።
መድኃኒነ ይማረነ ወይሳለነ ይስረይ ኃጢአተነ ይማረነ ወይሳለነ ፈጽሞ ይቅር ይልን ዘንድ ይስረይ ኃጢአተነ ኃጢአታችን ያስተሰርይልን ዘንድ ለምኝልን። ወደ ልጅሽ ወደ ወዳጅሽ ለምኝልን። ሰአሊ ለነ ቅድስት ቸር ሰው ወዳጅ ከሆነ ልጅሽ ጽኒት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮውን ልቦውን በአይምሯችን ሳይብን አሳድርብን። ቅድስት አለ ንጽሕት ክብርት ጽንዕት ልዩ ሲል ነው። ንጽሕት አለ ሌሎች ሴቶች ከነቢብ ከገቢር ቢነጹ ከሐልዮ አይነጹም። እመቤታችን ግን በዚህ ሁሉ ንጽሕት ናትና። ወይ ረኩሰት በምንትኒ እምዘፈጠራ ድንግል በሊና ወድንግል በስጋ እንዲል ይላል። ክብርት አለ ሌሎችን ሴቶች ብናከብራቸው ጻድቃን ሰማዕታትን ደናግል መነኮሳትን ጳጳሳት ነገስታትን ወለዱ ብለን ነው። እመቤታችንን ግን እመ አምላክ ወላዲተ አምላክ ብለን ነውና አለ። ጽንዕት አለ ሌሎች ሴቶች ቢጸኑ ለጊዜው ነው፣ ኋላ ግን ተፈቶ አለባቸው። እመቤታችን ግን ቅድመ ጸኒስ ድህረ ጸኒስ፣ ቅድመ ጸኒስ ጊዜ ጸኒስ ድህረ ጸኒስ፣ ቅድመ ወሊድ ጊዜ ወሊድ ድህረ ወሊድ፣ በዚህ ሁሉ ጽንዕት ናትና ይላል። ጽንዕት ናትና እንዲህ አለ ይላል። ልዩ አለ እናትነትን ከድንግልና አስተባብራ ይዛ የተገኘች ከእመቤታችን በቀር ሌላ ሴት የለችምና እንዲህ አለ። አልፋ አነው አይኑ አነው ቢሉ አይምሮውን ለምኝልን ማለት ነው። አይምሮውን ልቦን በአይምሯችን ሳይብን አሳድርብን ማለት ነው። አይኑ አነው ቢሉ አይምሮውን ልቦን በአይምሯችን ሳይብን አሳድርብን ማለት ነው። አልፋ አነው ቢሉ ለምኝልን ማለት ነው። ልመናስ እንኳን በእሷ በሌሎች ጻድቃን ሰማዕታትም የለባቸው በቀደመ ልመናቸው የሚያስምሩ የሚያማልዱ ስለሆነ እንዲህ አለ። ጻድቃን እኒ ይረክቡ ሁሎ ዘሐሰሱ በአቲ ስለቶሙ እንዲህ ይላል። ከዚህ ሲደርስ በያዘችው መስቀለ ብርሃን ባርካሩ ታርጋለች፣ እሱም ተባርኮ ይቀራል እና እንዲህ አለ ይላል። እስከዚህ ድረስ የዕለቱ ውዳሴዋ ነው። የሰማነውን በዝነ ልቡናችን ያውልልን ያሳድርልን። ከእመቤታችን ረድኤት በረከት ያሳትፈን። የሚመጣውን ይግለጽልን። ይቆየን።